ሰላም የተወዳችሁ የዚህ ቻናል ቤተሰቦች እንኳን ወደ ጂአይኤስ ኢናማርክ የዩቲዩብ ቻናል በደህና መጣችሁ። በዚህ ቻናል ስለተለያዩ የጂአይኤስ ሶፍትዌሮች በዋናነት ስለ አርክጂአይኤስ፣ ኪዩጂአይኤስ እና ኤስደብሊው ማፕስ የሞባይል አፕሊኬሽን አጠቃቀም ያው በስፋት እናያለን። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑና አዳዲስ የጂአይኤስ ሌሰኖችን በምንለቅበት ጊዜ በቶሎ እንዲደርሳችሁ የኖቲፊኬሽን ምልክቷን በመጫን እንድትከታተሉና የአክብሮት ግብዣዬ ነው። ወደ ዛሬው ቪዲዮችን ከመግባታችን በፊት ከዚህ በፊት በሰራሁት ቪዲዮ ኤስደብሊው ማፕስ የሞባይል አፕሊኬሽንን እንዴት ከጉግል ፕሌይ ስቶር ላይ ኢንስቶል አድርገን አዲስ ፕሮጀክት ክሬት ማድረግ እንችላለን ወይም አዲስ ፕሮጀክት መክፈት እንችላለን የሚለውን አይተናል ማለት ነው። ያው ያላያችሁት ቪዲዮን ተመልሳችሁ ማየት ትችላላችሁ። አሁን ደግሞ ሀው ቱ ክሬት ፖይንት የሚለውንና ያው መረጃ ለመሙላት የሚያስፈልጉ አትሪቢዩቶችን የምንሞላበትን መንገድ ስቴፕ ባይ ስቴፕ እናያለን ማለት ነው። ሶ ቪዲዮውን ላይክ በማድረግ ና ይህ ሌሰን ለሚያስፈልጋቸው ሁሉ ሼር እያደረጋችሁ ከዛ በተረፈ ማንኛውም ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ እናያለን ማለት ነው። አሁን በቀጥታ ወደ ዛሬው ርዕሳችን እገባለሁ። በዛሬው ቪዲዮ ሀው ቱ ክሬት ፖይንት የሚለውን የምናየው ይሆናል ማለት ነው። ስለዚህ በቅድሚያ ከዚህ በፊት ያው ክሬት ወዳደረግነው ፕሮጀክት እንገባለን ማለት ነው። ያው ከዚህ በፊት ክሬት ወዳደረግነው ፕሮጀክት ስንገባ ያው እንደዚህ ያሳየናል። እዚህ ስክሪን ላይ እንደምትመለከቱት የኔ ኢሜጅ አስገብቶልኛል። ያው ሳተላይት ኢሜጅ እንዴት ማስገባት እንችላለን የሚለውን በሌላ ቪዲዮ እንሰራለን ማለት ነው። ያው ወይ ዳታ በመክፈት ወይም ደግሞ ዳውንሎድ የተደረገ ሳተላይት ኢሜጅ በማስገባት እንደዚህ ይመጣልናል። ሶ በቅድሚያ አሁን የምንሄደው ሴቲንጋችንን ወደ ማስተካከል ነው ማለት ነው። ስለዚህ ይቺም እንደምትመለከቱት በቀስት ሜኑ አለች። ወደ ሜኑ እንገባለን። ዘን ስክሮል አድርገን ወደ ታች መጨረሻ ላይ ነው የምንወርደው ማለት ነው ሴቲንጋችንን ለማስተካከል። ስለዚህ ወደ ታች ስክሪናችንን ማለት ሜኑ ላይ አንድ ከገባን በኋላ ስክሮል አድርገን ወደ ታች ስንወርድ ያው እንደምታዩት ከታች መጨረሻ ላይ የሴቲንግ ምልክት አለች። ያ እሷን አንዴ ሴቲንግ የምትለው ነው የምንጫነው ማለት ነው። ያው እዚህ ጋር እንደምትመለከቷት ሴቲንግ ብላ በሴቲንግ ምልክት ተቀምጣለች። ስለዚህ እሷ ላይ አንዴ እንጫናለን። እሷን አንዴ ከተጫነ በኋላ ያው እንደዚህ ይመጣልናል። እንደዚህ ይመጣልን ያው ዩኒት ላይ ነው ቼክ የምናደርገው። ወርታች ስክሮል እያደረግን ስንሄድ ያው ዩኒት የሚል አለ። ዩኒት ላይ ስንገባ ሜትሩን ማለት ሌንግዙን፣ ኤሪያውን በምንድነው መሆን ያለበት የሚለውን ከዛ ሎንጊቱድ ላቲቱድ ስፒዱ ምንድነው መሆን ያለበት የሚለውን ነው ቼክ የምናደርገው ማለት ነው። የሚስተካከሉትን እናስተካክላለን። ያው በዲፎልት ወይም ደግሞ ኖርማል ነው ኖርማሊ እዛው መቀየር የሌለብን አሉ። እነሱን ደግሞ ምንም መነካካት አያስፈልግም። በዋናነት ያው ከላይ እንደምታዩት ሌንግዝ ሜትር ወይም ኪሎ ሜትር ይሆናል። ኤሪያው ደግሞ በስኩዌር ሜትር ነው የሚሆነው። ከፈለግን ወደ ሄክታር ቀይረን በሄክታር ስለማያስፈልግ ወደ ሄክታር እንቀይራለን ማለት ነው። ሌሎችንም እንደዛ። መጨረሻ ላይ ስፒዱንም ያው እንደምትመለከቱት ኪሎ ሜትር ፐር አወር ነው። እሱን እንቀይርና ወደ ኋላ እንመለሳለን ማለት ነው። ከላይ ቀስት ምልክቷን እንደምታዩት ያው እንደዚህ ወደ ኋላ ተመልሰን እናገኛለን ማለት ነው። ከዛ በመቀጠል ፖይንት ክሬት ለማድረግ ላየር ነው የምንከፍተው። ሁለት አይነት አማራጭ አለን። ያው በየመጀመሪያው ምልክት እንደምታዩት ኮፍያ ሾርት ከት ነች። ሌላኛው በድጋሚ ወይም ሜኑ አለች። እዛ ላይ በመግባት ከሁለቱ አንዱን አማራጭ ተጠቅመን መስራት እንችላለን ማለት ነው። በዚህኛውም ስታዩት በዛኛው በሜኑም ብንገባ ተመሳሳይ ፊቸር ነው የሚያሳየን ማለት ነው። ሶ እዚህ ጋር ብንገባም ሜኑ ላይ አንዴ ከገባን በሁለተኛው አማራጭ ልንገባ ካል ላየር የምትላለች እዚች ጋር በቀስት እንደምትመለከቷት እሷ ላየር የምትለውን እንጫናለን ማለት ነው። ስክሪን ላይም ቅድም እንዳሳየኋችሁ የኮፍያ ምልክቷ ብንጫን እዚህ ላይ ነው ተመሳሳይ ነው የሚወስደው ማለት ሾርት ከት ነው ያሰው። ሶ እንደዛ አንዴ ከገባን በኋላ ባክግራውንድ እንትናችንን እንመርጣለን። ጉግል ማፕ አለ፣ ጉግል ሳተላይት አለ፣ ጉግል ሃይብሪድ አለ። እነሱን እንመርጣለን። ቅድም እንዳልኳችሁ በሌላ ቪዲዮ ማሳያችሁ ይሆናል እንዴት እንደምናስገባ ኢሜጅ ማለት ነው፣ ዳታ በማብራት ወይም በሌላ። ሶ ከዛ ማፕ ላየር ፖይንት ክሬት ለማድረግ እንደዚህ ፕላስ ምልክቷን እንጫናለን። ከዛ በመቀጠል ወርታችን እንወርዳለን ማለት ነው። ኤምፒ ሼፕ ፋይል ከኤምዜልድ የሚል አሉ። መጨረሻ ላይ እዚህ በቀስት እንደምታዩት ድሮ ፊቸር ምትለዋለች ማለት ነው። እሷን አንዴ እንጫናለን። ሶ ድሮ ፊቸር ምትለውን ከተጫነ በኋላ እንደዚህ አይነት ኦፕሽን ይመጣልናል። ላየር ነው ማስገባ ይልናል። ከዛ ጂኦሜትሪ ታይፕ፣ ከዛ ደግሞ ያው ከለር ምን አይነት ከለር ነው ፕሬፈራብል ነው በደንብ ሊታየን የሚችል የሚለውን ምን መርጥበት ነው። መጀመሪያ ላየር ነው የምናስገባ። በቀስት እንደምትመለከቱት ላየር ነው የሚለው
ላየር 1 ብሎ ያለው ላይ ማለት ነው። ከዛ በመቀጠል ጂኦሜትሪ ታይፕ ነው። ከዛ ከለር ምርጫችን እናደርግና መጨረሻ ላይ አድ እናደርጋለን ማለት ነው። አድ እያደረግን እንሞክር። ስለዚህ ላየር ነው የምናስገባ። አሁን እንደ ኤግዛምፕል እንደምታዩት ኮፊ ፕሎት ሌዛን 4 ሄክታር ምክንያቱም ፖይንት ስለሆነ የምንወስደው ከ4 ሄክታር በታች የሆነውን ነው ፖይንት የምንወስደው እና ስለዚህ ኮፊ ፕሎት ሌዛን 4 ሄክታር አለ። እንትናችን የሚሆነው ፖይንት ላይን ፖሊጎን አለ። ስለዚህ ፖይንት ነው አሁን እኛ እየወሰድን ያለ ነው እና ስለዚህ ፖይንት የምትለውን ምርጫ እንመርጣለን ማለት ነው። መንገድ ምናምን ብንሰራ ቢሆን ላይን እናደርጋለን። ሙሉ ሄክታሮችን ለማወቅ ብንፈልግ ደግሞ ፖሊጎን እንሰራለን ማለት። ስለዚህ አሁን እኛ ፖይንት ምርጫችንን እናደርጋለን። ከለሩ ደግሞ በደንብ ደምቃ እንድትታየን ፖይንት ስንወስድ ፊልድ ላይ ወስደን በደንብ እንድትታየን ከለሩን ደመቅ ያለ ከለር እናደርግና መጨረሻ ላይ አድ እናደርጋለን ማለት ነው። እንደምታዩት ያው ማፕ ላይ ቅድም የለም ነበር፣ አሁን ያው ከስር መታለች። ስለዚህ አሁን ፖይንታችንን ክሬት አድርገናል ማለት ነው። ቅድም እንዳልነው ሀው ቱ ክሬት ፖይንት የሚለውን ለማየት ያው ፖይንት ከስር ፖይንት ትላለች። ከላይ ኮፊ ፕሎት ሌዛን 4 ሄክታር የሚለው አለ። ከታች በቀስት እንደምታዩት ፖይንት ብላ ትመጣልናለች። እሷን አንዴ እንጫናለን። ዘን አትሪቢዩቶችን ለመሙላት ነው። እነዚህ ከስር እንደምታዩት እቺ ዙሚን ማድረጊያ ነች። እቺኛዋ ደግሞ አትሪቢዩት ለመሙላት ሴቲንጋችንን የምናስተካክልበት ነች። እቺኛዋ ሙቭ አፕ የምናደርግ ነው። ያው ቅድሚያ ኦርደር ለማስያዝ ናቸው እነዚህ ሁለቱ፣ ሙቭ አፕ እና ሙቭ ዳውን ነው። የመጨረሻው ደግሞ ካልፈለግነው ዲሌት የምናደርግበት አማራጭ ነው ማለት ነው። አሁን እኛ የምናደርገው ምንድነው አትሪቢዩት መሙላት ነው የምንሄደው ማለት። ስለዚህ ሴቲንግ ምልክቷን እንሄዳለን። ከላይ እንደምትመለከቱት አሁን ክሬት ያደረግናት ፖይንት ኮፊ ፕሎት ሌዛን 4 ሄክታር የምትለው ከላይ መታልላለች ማለት ነው። ላየር ኔማችን ማለት ነው። ላየራችንን አድ ስላደረግን ስለዚህ እዚህ አድ አትሪቢዩታችን ነው አድ የምናደርገው። የምናደርገው ይቺ በሶስተኛው ቀስት እንደምታያት የፕላስ ምልክቷን እንጫናለን። አንዴ ፕላስ ምልክቷን ከተጫነ በኋላ የተሰጡንን አትሪቢዩት ነው ስቴፕ ባይ ስቴፕ እናስገባው ማለት ነው። ከሪጅን ጀምሮ እስከ ኮሌክተር ፎን እስከሚለው ድረስ ማለት ነው፣ እስከ መጨረሻ ድረስ እናያለን ማለት ነው። ስናስገባ በቴክስት በምናምን የሚገቡትን ነው እያየን የምንሄደው ማለት ነው። በኒሜሪክ በሁሉም እናያለን። ስለዚህም እዚህ መጀመሪያ ላይ ላየር ኔም አስገባ ስለሚለን ላየር ኔም እናስገባለን። ከዛ አትሪቢዩት ታይፑን ደግሞ እንመርጣለን ማለት ነው። በጽሁፍ የሚሆን ከሆነ ቴክስት፣ በቁጥር ከሆነ ኒሜሪክ፣ ከዛ ኦፕሽን የተለያዩ ኦፕሽኖች ካሉ በኦፕሽን፣ ከዛ ፎቶም ከሆነ ፎቶ፣ አውዲዮም ከሆነ አውዲዮ፣ ቪዲዮም ከሆነ ደግሞ ቪዲዮ የሚለው አማራጮች አሉ። እዚህ አትሪቢዩት ታይፖችን እነሱን መርጠን እናስገባለን ማለት ነው። ስለዚህ አሁን ማስገባት እንጀምር። መጀመሪያ ላይ ሪጅን ነው ሪጅን ብለን እንጽፋለን ማለት ነው። እዚህ ጋር የመጀመሪያ ፊደል ሁሌም ካፒታል መሆን አለበት። ስለዚህ ስንጽፍ እንደዚህ አደረግን። ቴክስት ነው መሆን ያለበት ስንሞላ፣ በኋላ ላይ ቴክስት ስለሚሆን በቴክስት እናስገባለን ማለት ነው። ከዛ መጨረሻ ላይ እዚች ላይ ከላይ እንደምትመለከታት ሴቭ እናደርጋለን ማለት ነው። በመቀጠል ዞን ወረዳ እያል ሌሎች አትሪቢዩቶችንም እንደዚህ እንሞላለን ማለት ነው። በቴክስት መሞላት ያለባቸውን ሙሉ በሙሉ የመጀመሪያ ፊደላችንን ካፒታል እያደረግን የአትሪቢዩት ታይፓችንን ደግሞ ቴክስት እያደረግን እንሞላለን ማለት ነው። ዘን ሌላኛው ደግሞ ኑሜሪክ ማድረግ ስንፈልግ ነው። በቁጥር የሚሞሉት ነገር ነው። አሁን ለምሳሌ ኮፊ ፕሎት ሳይዝ በቁጥር ስለሚሞላ ያው እሷን ኑሜሪክ እናደርግና እንቀይራለን ማለት ነው። ዘ ይር ኦፍ ኮፊ ፕላንቴሽንም በይህም በቁጥር ስለሆነ ኑሜሪክ እናደርጋለን። እንደዚህ ሌሎችንም በቁጥር የሚሞሉትንም በቴክስት የሚሞሉትንም እንደዚህ ያደርግን፣ ያው ሰዓት ለመቆጠብ ነው እንደዚህ እያፈጠንኩት ያለሁት። እንደዚህ ያደርግን ቀለለ ስለሆነ ቀለል አድርጎ ለመሄድ ነው። ሌላኛው ደግሞ ቀደም አሁን በቴክስት እና በኑሜሪክ የሚሞሉትን አይተናል። ሶስተኛ ደረጃ ላይ ኦፕሽን እንዴት ነው የምናስገባ የሚለው ነው። ኦፕሽን እንዴት ነው የምናስገባ የሚለው ለምሳሌ አሁን ኮፊ ፕሮዳክሽን ሲስተም የሚለው ላይ ኦፕሽን ማድረግ ስለምንፈልግ ያንን ኦፕሽን እንዴት ነው የምናደርገው የሚለውን ከላይ ስሙን እናስገባለን። አትሪቢዩት ታይፕ የሚለው እዚህ ጋር ቀስት ምልክቷን በመጫን ከታች ቀደም እንዳሳያችሁ ኦፕሽን የምትለው አማራጭ አለች። ያቺ ኦፕሽን የምትለውን አማራጭ ያው እዚህ ጋር በቀስት እንደምታዩት ኦፕሽን ትላለች። እሷን ነው አንዴ የምንጫነው ማለት ነው። እሷን አንዴ እንጫናለን። ያው ስለዚህ ኦፕሽን ብሎ አሁን አመጣልን ማለት ነው። እዚህ ጋር እንደምታዩት ላየር ኔማችን ከላይ አለ። ስለዚህ ከታች ኦፕሽን ይለልናል። ፊት ለፊት ላይ ምን አለ ማለት ነው? የፕላስ ምልክት አለ። ስለዚህ የምንፈልጋቸውን ኦፕሽኖች እዚህ የፕላስ ምልክትን በመጫን
አድ ማድረግ እንችላለን ማለት ነው። ስለዚህ አሁን ኮፊ ፕሮዳክሽን ሲስተም የሚለውን 4 ኦፕሽን ቢኖረን የመጀመሪያው ፎረስት ኮፊ ሊሆን ይችላል። ስለዚህ እንደዚህ ፎረስት ኮፊ ብለን አድ እናደርጋለን ማለት ነው። በመቀጠል ሰሚ ፎረስት ኮፊ የመጀመሪያ ፊደል ቀደም እንዳልኳችሁ የትኛውም ቢሆን አትሪቢዩቶችን ስትሞሉ የመጀመሪያ ፊደል ሁሌም ቢሆን ካፒታል መሆን መደረግ እንዳለበት ያው መረሳት የለበትም ማለት ነው። ስለዚህ እንደዚህ አድርገን ሰሚ ፎረስት ኮፊ አለ። ከዛ በመቀጠል ጋርደን ኮፊ ዘን ላስትሊ ፕላንቴሽን ኮፊ እንደዚህ አድርገን ኦፕሽኖችን አስገብተን ነው መጨረሻ ላይ አድ ያደረግነው ማለት ነው። ያው ቀላል ነው እንደምታዩት አድ እያደረግን ሌሎችንም እንዳለ መቀያየር እንችላለን ማለት ነው። እንደዚህ አድርገን አድ አድርገን ሙሉ ኦፕሽኖችን ያው ድጋሚ አሁን ኦፕሽን ሲሆን ነው እያየን ያለነው እና በዚህ ልክ የተለያዩ አማራጮችን አትሪቢዩቶችን እያየን መሙላት እንችላለን ማለት ነው። እንደዚህ አድርገን አንዴ ከሞላን በኋላ ምንድን ነው የምናደርገው? ተመልሰን እንደገና ቼክ ነው የምናደርገው ማለት ነው። የሞላነው አትሪቢዩት በትክክል ተሞልቷል። የመጀመሪያ ፊደል ካፒታል አድርገን ነው የሞላነው። ስንሞላ ስንጽፍ የተሳሳትነው ስፔሊንግ ካለ ቼክ ምናምን አድርገን እንሄዳለን ማለት ነው። አሁን እንደምታዩት እስከ ፎቶ ድረስ አሁን እዚህ ጋር ለምሳሌ ፎቶ ቅድም እንዳልኳቸው የፎቶ አማራጭ አለና የፎቶ የምትል ትመጣለች። ስለዚህ ኦፕሽናችን ምንድን ነው የሚሆነው ማለት ነው? አትሪቢዩታችን ከታች ፎቶ የምትለውን ሴሌክት ማድረግ ያለብንና ፎቶ የምትለውን ሴሌክት እናደርግና ፎቶ የምናስገባ ሲሆን ማለት ነው። በዛ ልክ እናደርጋለን። ቅድም እንዳልኳችሁ ከላይ የምናስገባው አትሪቢዩት ነው እና ከታች አትሪቢዩት ታይፑን ምንድነው ማድረግ የምንለው የሚለውን ከፈለጋችሁ ያው እኔ የሰራሁበትን ቴሌግራም ላይ አስቀምጥላችኋለሁ። ከዛ እያያችሁ መሙላት ትችላላችሁ ማለት ነው። ያው እንደምታዩት ሞልቼ ጨርሻለሁ አትሪቢዩቶችን። አሁን ለዛሬ የተጠቀምኩባቸው እነዚህ 27 አትሪቢዩት ታይፖች ናቸው። እንደዚህ ሙሉ ሞልቼ ከጨረስኩ በኋላ አያለሁ ማለት ነው። ቅድም እንዳልኳችሁ የተሳሳተ ነገር ካለ ኤዲት የምናደርግበት አማራጭ አለ። እዚህ ጋር እንደምታዩት 3 ምልክቷን እንጫናለን። የሞላ ስህተት ያለብን ላይ ስህተት እየተሳሳትነው አትሪቢዩት የጻፍነው ካለ እሱን ቼክ እናደርጋለን ማለት ነው። እሱን ቼክ ለማድረግ ደግሞ እንደምናደርገው እዚህ ጋር እቺ ፊት ለፊት በማንኛውም የጻፍነው ላይ ፊት ለፊት ላይ ስንሄድ 3 ምልክት አለች። ስለዚህ ያቺ 3 ምልክት 3 ነጠብጣብ ያለችውን አንዴ ነው የምንጫነው ማለት ነው። እዚህ ጋር በቀስት እንደምታዩት ማለት ነው የፈለግነው ማለት ነው። ስህተት ተፈጥሯል ብለን ያሰብነው ላይ እዛ እንሄዳለን። ዘን ኤዲት የምትላለች ያንን ኤዲት ለማድረግ ስንፈልግ ለማስተካከል ዲሊት ማይጠቅም ከሆነ ዲሊት እናደርጋለን። ቀደም እንዳልኩት ደግሞ ስቴፕ ተሳስተን ከሆነ ወደ ላይና ወደ ታች ለማንቀሳቀስ ማለት ነው። በተራውን ኦርደሩን ለማስያዝ ሙቭ አፕ እና ሙቭ ዳውን የምትላለች እሷን መጠቀም እንችላለን ማለት ነው። ፊደል ምናምን የሳሳትነው ከሆነ ያው ኤዲት የምትለውን ለምሳሌ እንደዚህ ኤዲት የምትለው ኦፕሽን ላይ በመጫን ካፒታል ስናደርግ ስሞል ስናደርግ የተሳሳትነው ነገር ካለ እሷን ተጠቅመን ነው የምናስተካክለው ማለት ነው። ስለዚህ አሁን አንድ ለማሳየት ያክል እቺ ኤዲት የምትለውን ብንጫን ያው መቶልናል ማለት ነው። ኮፊ ቫራይቲ የምትለው ለምሳሌ የመጀመሪያ ፊደል ካፒታል ሳላረግ ብቀር ያችን ካፒታል አድርጌ ኤዲት አድርጌ አስተካክዬ እወጣለሁ ማለት ነው። በዚህ ልክ አትሪቢዩት ቴብላችንን ሞልተናል ማለት ነው። ጨርሰናል። ስለዚህ ምንድነው የምናደርገው? ኤክስ እቺ ከላይ እንደምታያት የኤክስ ምልክት አለች። እሷን ኤክስ አድርገን እንወጣለን። በድጋሚ አሁንም ኤክስ አድርገን እንወጣለን ማለት ነው። ይሄን አንዴ ጨርሰናል። ከዛ ቀጣይ ፊልድ ላይ ወርደን እንዴት ነው የምንወስደው የሚለውን በቀጣይ ቪዲዮ እናያለን። ከዛ በፊት አንድ ረሳነው ነገር የስልካችንን ሎኬሽን ማብራት ነው። ያ ከላይ ሄደን እንደዚህ ሎኬሽናችንን ኦን እናደርጋለን ማለት ነው። ኦን ካላረግን ፊልድ ላይ ልንሰራ ፖይንት ክሬት ልናደርግ ስንል ያው ስለሚያስቸግረን ማለት ነው። ቀጣይ ደግሞ በቀጣይ ቪዲዮ ደግሞ ፊልድ ላይ ወርደን ፖይንት ክሬት እያደረግን እናያለን ማለት ነው። ለዛሬው በዚህ ጨርሻለሁ። አመሰግናለሁ። በቀጣይ እስከምንገናኝ በደህና ቆዩልኝ እላለሁ።